ሰላም እንዴት ናችሁ? እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ብዙዎቻችሁ ስትጠይቁት በነበረው መሰረት የኢትዮጵያን ምርጥ 10 ባለሀብቶች ይዘን መተናል። ኢትዮጵያ ውስጥ ቢሊዮነር አለ ወይ ብላችሁ ጠይቃችሁ ነበር። አዎ በጣም ብዙ ቢሊዮነሮች አሉ። ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በ10ኛ ደረጃነት የተቀመጠው ኃይሌ ገብረስላሴ ሲሆን የተጣራ ሀብቱም ከ100 ሚሊዮን ዶላር በላይ ነው። ኃይሌ በተለያዩ የሪል ስቴት ስራዎች ላይ የተሰማራ ሲሆን ለምሳሌም ኃይሌ ሪዞርት ሐዋሳ፣ ዓለም አቀፍ ሪዞርቶችና ሆቴሎች እንዲሁም በአዲስ አበባ ውስጥ አሉት ሲኒማ ቤቶች፣ የስፖርት ማዕከል፣ ሪል ስቴት ላይ የተሰማራ ባለሀብት ነው። ኃይሌ ገብረስላሴ እንደምታውቁት በዓለም ኦሎምፒክ ሻምፒዮን መሆኑ ይታወቃል። 2 ጊዜ ጎልድ ሜዳሊያና 27 ዓለም ሪካርዶችን ሰብሯል። ነገር ግን ኃይሌ ትልቅ እውቀቱ የቢዝነስ ሰውም ነው። ኃይሌ ሪዞርት በጣም ታዋቂ ሪዞርት ነው። ስፖርትን ከጨረሰ በኋላ ቀጥታ ወደ ቢዝነስ ነበር የገባው። ዛሬ ላይ ኃይሌ ሪዞርት ኢትዮጵያ ውስጥ ትልልቅ ዓለም አቀፍ ቱሪስቶች የሚሄዱበት ቦታ ነው። ኃይሌ ለኢትዮጵያውያን ኩራትና ለኢትዮጵያን ወጣቶች ትምህርት ይሆነናል ብለን እናስባለን። 10ኛ ኃይሌ ገብረስላሴ። በ9ኛ ደረጃ የሚገኘው ብዙአየሁ ብዙነህ ነው። ይህ ሰው ጠቅላላ ሀብቱ ከ1 ሚሊዮን ዶላር በላይ እንደሆነ ይገመታል። ኩባንያውም ኢስት አፍሪካ ሆልዲንግ ካምፓኒ ይባላል። ብዙአየሁ ስሙን ብዙ ሰዎች አያውቁትም፣ ነገር ግን ሀብቱ በቢሊዮን ዶላር የሚገመት ነው። ኢስት አፍሪካን ሆልዲንግ ምን ይሰራል ካላችሁኝ ናሽናል ሲሚንት የኢትዮጵያ ትልቁ ሲሚንት ፋብሪካ ነው። እንዲሁም ስታም አፍሪካ ታይገር ብራንድ ላይ ይሰራል። ቡና ኤክስፖርት ያደርጋል። እንዲሁም ሪል ስቴቶች ላይም አለ። ድንጋይ እና ከሰል ማዕድን ላይም አለ። ፕሪንቲንግ ኤንድ ፓኬጂንግ ላይም ይሰራል። እንግዲህ እንደምታውቁት ኢትዮጵያ ውስጥ እንዛ ሲሰራ ሲሚንቶ ያስፈልጋል። ብዙአየሁ ይህንን ቀድሞ የተረዳ ይመስላል። ማለት ናሽናል ሲሚንቶን አሁን ካለንበት ረጅም ዘመን በፊት የመሰረተ ትልቅ ሰው ነው። ዛሬ ኢትዮጵያ በ9ኛ ደረጃ ላይ የሚገኘው ብዙአየሁ ብዙነህ ነው። በ8ኛ ደረጃ ላይ የሚገኘው ተክለ ብርሃን አምባይ ነው። ሀብቱም ከ1 ሚሊዮን ዶላር በላይ እንደሆነ ይገመታል። ተክለ ብርሃን አምባይ በታኮን ኮንስትራክሽን የተሰማራ ሲሆን በ1993 ዓ.ም ታኮን ኩባንያን ሲያቋቁም መነሻ ካፒታሉ ምን ያህል እንደነበር አስቡት እስቲ። 5000 ብር ብቻ ነበር። ይህ ማለት ወደ 185 ዶላር ብቻ። ዛሬ ኩባንያው ከ2500 በላይ ሰዎችን ቀጥሯል። ፕሮጀክቱ ዋጋው ወደ 186 ሚሊዮን ዶላር ያልፋል ተብሎ ይገመታል። ታኮን ምን ሰርቷል ካላችሁ ኢትዮጵያ ውስጥ ትላልቅ ህንፃዎችን ለምሳሌ ኤድና ሞል በኢትዮጵያ ውስጥ አይሶ ሰርቲፋይ የሆነ ማለትም በአፍሪካ ውስጥ ጥቂት ለኢትዮጵያ ኩባንያዎች ብቻ ነው ይሄ ያላቸው የአይሶ ሰርቲፋይ የሆነ ካምፓኒ ያለው ከ185 ዶላር ወደ 1 ቢሊዮን ዶላር ያደገ ሰው ነው። በ8ኛ ደረጃ ላይ የሚገኘው ተክለ ብርሃን አምባይ። በ7ኛ ደረጃ ላይ የሚገኘው ከተማ ከበደ ነው። ጠቅላላ ሀብቱም ከ500 ሚሊዮን ዶላር በላይ እንደሆነ ይገመታል። በኢትዮጵያ ብር ካሰሉት ከ57 ቢሊዮን ብር በላይ ነው። ኩባንያውም ኬኬፒኤልሲ ይባላል። ከተማ ከበደ ኬኬፒኤልሲ የተቋቋመው በ1976 ዓመተ ምህረት ነው። ይህ ማለት ወጣት እያለ ማለት ነው። ከ50 ዓመት በላይ ቢዝነስ ይሰሩና ዛሬ ይህን ሀብት ሊያፈሩ ችለዋል። ኬኬፒኤልሲ ምን ይሰራል ካላችሁ የኢትዮጵያን ቡና ወደ ዓለም አቀፍ ይልካል። ሰሊጥና ምርቶችንም እንደዚሁ ሪል ስቴቶች ላይም ተሰማርተዋል። ጨርቃጨርቅ ምርት ያመርታሉ፣ ወደ ሀገር ውስጥ ምርቶችን ያስገባሉ። ከተማ ከበደ ከቤተሰብ ንግድ ጀምሮ ዛሬ ቢሊዮን ዶላሮችን አፍርቷል። በ7ኛ ደረጃ ላይ የሚገኘው ከተማ ከበደ። በ6ኛ ደረጃ ላይ የሚገኘው ቴዎድሮስ አሸናፊ ሲሆን ቴዎድሮስ አሸናፊ ኢትዮጵያ ውስጥ ካሉ ትልቅ ባለሀብቶች አንዱ። ሀብቱም በኢትዮጵያ በአሜሪካን ዶላር ከ1 ቢሊዮን ዶላር በላይ እንዳለው ይገመታል። ይሄ በኢትዮጵያ ብር ከ115 ቢሊዮን ብር በላይ እንዳለው ይገመታል። ይሄ ራንደምሊ ነው። ቴዎድሮስ አሸናፊ በምን ስራ ላይ ተሰማርቷል ካላችሁ ሳውዝ ዌስት ኢነርጂ እና አምቦ ወተር ላይ የተሰማራ ሲሆን የኢትዮጵያ የመጀመሪያ ዘይትና ጋዝ ኩባንያን የመሰረተ ሰው ነው። እንዲሁም የአምቦ ውሃ ሁሉም ኢትዮጵያዊ የሚያውቀው የውሃ ካምፓኒ ነው። ቴዎድሮስ አሸናፊ ታሪኩ በጣም አስደናቂ ነው። ከኮሎምቢያ ዩኒቨርሲቲ በኢኮኖሚክስ ተመርቋል። ሃርቫርድ ቢዝነስ ስኩልም እንደዚሁ ሄዷል። ሜሪ ላውንች ኒውዮርክም ሰርቷል። ነገር ግን ትምህርቱን ጨርሶ ወደ ኢትዮጵያ ተመለሰ። ሀገሩንም ለመርዳት ሳውዝ ዌስት ኢነርጂን ዛሬ
ኢስት አፍሪካ ውስጥ ትልቁ የዘይትና ጋዝ ኩባንያ ነው። ቁጥር 6 ላይ የሚገኘው ቴዎድሮስ አሸናፊ ነው። በአምስተኛ ደረጃ ላይ የሚገኘው ደግሞ በላይነህ ክንዴ ሲሆን ጠቅላላ ሀብቱም ከ1 ሚሊዮን ዶላር በላይ እንደሆነ ይገመታል። ኬጂ የሚባል ኩባንያ ያለው ሲሆን ከ2005 ጀምሮ ከ600 ሚሊዮን ዶላር በላዮችን እንደሰራ ይገመታል። ዛሬ ሚሊዮኖችን ያፈራው ከ1000 ዶላር ተነስቶ ነው። 2005 ሰሊጥና ዘይት ምርቶችን ወደ ዓለም መላክ የጀመረው በላይነህ ክንዴ 100 ትላልቅ ካምፓኒዎች ያላቸው ተብሎ ይገመታል። ሆቴሎች፣ ፋብሪካዎች እንዲሁም ግብርና ላይም ተሰማርተዋል። ከ100 ሚሊዮን ዶላር በላይ እንዳላቸው ይገመታል። ይህ በአምስተኛ ደረጃ ላይ የሚገኘው በላይነህ ክንዴ ነው። በአራተኛ ደረጃ ላይ የሚገኘው ሳሙኤል ታፈሰ ሲሆን ጠቅላላ ሀብቱም ከ1.6 ቢሊዮን ዶላር በላይ ነው። በኢትዮጵያ ብር ከ184 ቢሊዮን ብር በላይ ነው። ኩባንያው ዓመታዊ ገቢው ከ100 ሚሊዮን ዶላር በላይ ነው። ኩባንያው ሰንሻይን ኮንስትራክሽን ግሩፕ ይባላል። ሳሙኤል ታፈሰ በ1983 ዓ.ም ሰንሻይን ካምፓኒን አቋቁሟል። ዛሬ ኢትዮጵያ ውስጥ ካሉ ትላልቅ የቢዝነስ ሰዎች ውስጥ አንዱ ነው። ሰንሻይን ኩባንያ ኢትዮጵያን ቀይሯታል ማለት ይቻላል። ኮንስትራክሽን ኢትዮጵያ ውስጥ ትልቁ ሀብትን የምታገኙበት መንገድ ነው። በአራተኛ ደረጃ ላይ የሚገኘው ሳሙኤል ታፈሰ ነው። በሶስተኛ ደረጃ ላይ የሚገኘው ኢዮብ ጆማሞ ነው። ኢዮብ ጆማሞ ከ2.5 ቢሊዮን ዶላር እንዳለው ይገመታል። በኢትዮጵያ ብር ከ287 ቢሊዮን ብር በላይ ነው። ኩባንያቸውም ካፒታል ፔትሮሊየም ግሩፕ ነው። ኢዮብ ጆማሞ ኢትዮጵያዊ አሜሪካዊ ነው። ካፒታል ፔትሮሊየም ግሩፕ ደግሞ በ1987 ዓ.ም ተጀምሯል። ምን ይሰራል ካላችሁ ዘይት፣ ነዳጅ እንዲሁም ሪል ስቴት እና ትላልቅ ፕሮጀክቶች ላይ አለ። ዓለም አቀፍ ቢዝነስ ኢንቨስትመንቶች ላይ ጠቅላላ ሀብቱ ከ2.5 ቢሊዮን ዶላር በላይ እንደሆነ ይገመታል። ኢትዮጵያ ውስጥ ቁጥር 3 ላይ የሚገኘው ባለሀብት ኢዮብ ጆማሞ ነው። በሁለተኛ ደረጃ ላይ የምትገኘው ብቸኛዋ እንስት ባለሀብት አዜብ መስፍን ናት። ጠቅላላ ሀብቷም ከ4 ቢሊዮን ዶላር በላይ ይገመታል። በኢትዮጵያ ብር ከ460 ሚሊዮን ብር በላይ ነው። አዜብ መስፍን የቀድሞው የጠቅላይ ሚኒስተር መለስ ዜናዊ ባለቤት ናት። ሀብቷ መቼም የሁሉ ሰው ኬት መጣ ማለቱ አይቀርም። አዜብ መስፍን ትልልቅ ቢዝነሶች ኔትወርኮች ላይ ያለች፣ ዓለም አቀፍ ኢንቨስትመንቶች ላይ በኡጋንዳ በኢንቨስትመንት ላይ ተሰማርታ ትገኛለች። እንዲሁም ቢዝነስ ኢንሳይድ አፍሪካ አዜብ መስፍን ኢትዮጵያ ውስጥ ካሉ ሀብታም ብቸኛ ሴት አንዷ ናት። በሁለተኛ ደረጃ ላይ የምትገኘው አዜብ መስፍን ናት። አብዛኞቻችሁ ቁጥር አንዱን ባለሀብት ታውቁታላችሁ። ምክንያቱም የኢትዮጵያን የሀብት ማማ ላለፉት 18 ዓመታት የተቆጣጠረ ብቸኛ ባለሀብት ነው። ማንም እሱን አልፎ የሄደ ኢትዮጵያ ውስጥ ባለሀብት የለም። በቁጥር አንድ የሚገኘው ባለሀብት ሙሐመድ ሁሴን አሊ አላሙዲን ነው። ጠቅላላ ሀብታቸው ከ9.7 ቢሊዮን በላይ እንደሆነ ይገመታል። ኩባንያቸው ሚድሮክ ኢትዮጵያ እንዲሁም ሌጋል፣ ደንቢ ጎልድ ማይን፣ ናሽናል ኦይል ኢትዮጵያ፣ ሳውዲ ስታር አግሪካልቸር፣ ሸራተን አዲስ እና ሌሎች የተለያዩ ትልልቅ ካምፓኒዎች አሏቸው። እነዚህ ካምፓኒዎች ምን ይሰራሉ ካላችሁ እንዲሁም በኢትዮጵያ ብቸኛ ወርቅ ላኪ ነበሩ ላለፉት 18 ዓመታት። በወርቅ ዘይት፣ ነዳጅ ላይም አሉበት። ማለት ከ500,000 ሄክታር መሬት በላይን ያለማሉ። ዓለም አቀፍ ደረጃ ሆቴል አላቸው። ብሉምበርግ ከዓለም 317ኛ ደረጃ ላይ እንዳስቀመጣቸው ይታወቃል። 9.07 ቢሊዮን ዶላር ኦር ደግሞ በኢትዮጵያ ከ1 ትሪሊዮን ብር በላይ እንዳላቸው ይገመታል። ሙሐመድ አሊ አላሙዲን ቁጥር 1 የኢትዮጵያ ባለሀብት ናቸው። ለዛሬ የያዝንላችሁ ምርጥ 10 ባለሀብቶች እነዚህን ይመስሉ ነበር። እናንተስ ማን ሊካተት ይገባዋል ብላችሁ ታስባላችሁ? ኮሜንት ላይ ጻፉልን። እንዲሁም ያልተካተተም ካለ በኮሜንት ሴክሽን ላይ አስቀምጡልን። በሚቀጥለው እስከምንገናኝ ቸር ይግጠማችሁ። ካም ቀን